እሺ እንዴት ናችሁ? እንደው ሰሞኑን መነጋገሪያ የሆነ ቪዲዮ ላይ አንድ ዝም ብዬ ሐሳቤን መናገር እፈልጋለሁ። እንግዲህ ብዙ ነገር ሲባልበት ነበር። በነገራችን ላይ እነዚህ ቪዲዮዎች ላይ መናገር የምፈልገው ቪዲዮዎቹ ፐብሊክ ሆነው በየቤታችን ስለሚመጡልን ነው። አንድ ቸርች ውስጥ ወር አንድ ደብር ውስጥ ወር አንድ መስጊድም ይሁን አንድ ኤኒ ቦታ ውስጥ ፕራይቬት በሆነ መልኩ ሰው ሃይማኖታዊ አስተምሮቱን ቢያስተምርና እዛ ላሉ ለተሰበሰቡ ሰዎች ለሚያምኑበት ለምሳሌ ተራራ ላይ መውጣት ያጸድቃል ብሎ አንድ ሰው ቢያስተምር ለ16 ሰው ካስተማረ ለ16 ሰዎች አምነው እዛ የሚገቡ ከሆነ ተደብቄ 16 ሰዎች መሃል ገብቼ ለምን እንደዚህ ብላችሁ አስተማራችሁ ብዬ በአደባባይ ወጥቼ አለፈልፍም። የነሱ ፕራይቬት ትምህርታቸው ነው። ፐብሊክሊ ቲክቶክ ላይ ምናምን ላይ ያለው ፐብሊክ ሚዲያ ላይ ሙሉ ለጥፈው ይሄን ትምህርታችንን ይውልን የሚሉን ከሆነ እኛንም ልጆቻችንንም ይሄን መልእክት እያስተማሩ ስለሆነ በዚህ ጉዳይ ላይ መናገር ያለብን ነገር በብዛት እንነጋገራለን። ጠቅላላ ስለ ኃላፊነት መጉደል ነው ማንሳት ነው ፈልገው። ኃላፊነት የሚባል ነገር መወጣት ያለባቸው ሰዎች አሉ ማህበረሰብ ውስጥ የሃይማኖት አባቶች፣ የፖለቲካ መሪዎች፣ መምህራን፣ ሐኪሙ ምናምኑ ፎርዛት ማተር ሁሉም ትልቅ ሰው ኃላፊነት አለበት። ለማንም ሰው ሁላችንም ለሆነ ሰው ሪስፖንሲብል ነን። ሁላችንም በስራችን የሆነ ሰው የሚሰማን የሚያዳምጠን አለ። ስለዚህ ለዛ ሰው ሆነን መገኘት አለብን ባለችው እድሜ። እኔ አንዳንዴ ግርብ ይለኛል ይሄ ሁሉ መሳት፣ ራስን መተው፣ ለሆነ ጥቅም ብሎ ራስን መደለል፣ አእምሮህ ማያምንበትን ትምህርት ለሌሎች ሰዎች ማስተማር፣ ሰው መበከል፣ ማበላሸት፣ የግል ጥቅምን ማሯሯጥ ለስንት ዓመት እድሜ እንደሆነ ፈጣሪ ወቀው። ሁላችንም የምናደርገው ነገር አጭር እድሜ ነው ያለን፣ አመናችሁም ጠላችሁም። በዚህ እድሜ ውስጥ ሪስፖንሲብል መሆን አለ፣ ኃላፊነት ይሰማን ስንል እንደው ለሰው እንትረፍ፣ እናስቀጥል፣ ትውልድን ነው በመልካም ነፃ በመልካም አእምሮ እናስቀጥል ነው። አንዳንድ ጊዜ እንደዚህ አይነት ነገሮች ጋር ሲመጣ ብዙ ሰዎች ሲስቱ አያሉኝ። ብዙ ጊዜ ሃይማኖት አባቶች አንዳንድ ሰው ይላል ሃይማኖታችን የወንጌል አማኞች እንደዚህ የእንትን አማኞችን ለምን ትነካለህ? ሲጀመር ሰው ኮንሰርን የሚያደርገው እኔ ኮንሰርን የሚያደርገኝን ፓርት ነው የምናገረው። በነገራችን ላይ ወንጌልን እኛም ስለምናምን ማለት ነው። አንዳንድ ሰዎች ኤክስክሉሲቭ የሚያደርጉት ሰዎች አሉ። ሁለተኛ ደረጃ መጽሐፍ ቅዱስ በእውቀት ተናገሩ ምናምን የሚሉ ደግሞ ኮሜንት ሰጪዎች አሉ። እነሱ ጋር ያለኝ ትልቁ ችግር ምንድነው? መጽሐፍ ይዞ ሱፍ ለብሶ ቆሞ አንድ ሰው ድምጹን አጎርንኖ ስለጮኸ መጽሐፍ ቅዱስ ያውቃል ማለት አይደለም። መጽሐፍ ቅዱስ እንደዛ ሳንል መጽሐፍ ቅዱስ ብዙ ሰዎች እናውቃለን። መጽሐፍ ቅዱስ ኤክስክሉሲቭ የሆነ ግለሰብ እውቀት አይደለም። እምነታችንን ኢቫሉዌት የሚያደርገው የሚገመግመው ምናምነው ፈጣሪ ብቻ ነው እንደየእምነታችን። አንተ መጽሐፍ ቅዱስ መያዝህና ማመንህ ለኔ ህይወት ጠብ የሚልለት ነገር የለም። ትክክል እስከተናገርክ ድረስ ብቻ እንደ ትምህርት ልሰማህ እችላለሁኝ። አለበለዚያ ግን እምነትህ ጠንካራ ቢሆን ለራስህ ነው። እምነትህ የላላ ቢሆን ጉዳቱ ለራስህ ነው። ይሄንን ሁላችሁም ማሰብ አለባችሁ። ስለዚህ ይሄን ነገር ስታስተምሩና ልጆች ጋር ስታስተምሩና ትውልድ ጋር ስታመጡ ምንድነው የምትሰሩት የሚባል ነገር ብዙ ጊዜ ይነሳል። እንዳው የምናገርበት ሞቲቭ ይሄን መሆኑን እንድታቁልኝ ፈልጌ ነው። አንዳንድ ሰዎች ፐርሰናሊ የሆነ ሃይማኖት ለማጥቃት ይመስላችኋል። የራሳችን ሃይማኖት ምን እንደሆነ ብንጠያየቅ ጥሩ ነው መጀመሪያና ከዚህ አንፃር ተሰው ብቻውን ኦርቶዶክስ ብቻውን ጴንጤ እሱ ብቻ ምድር ላይ ሙስሊም የሆነ ሰው ይመስለው ሰው አለ አንዳንድ ሰውና ይሄንን እንደው ከልብ ብታስቡበት ጥሩ ነው። እኔ አሁን መምህር ዮናታን ፓስተር ዮናታን ዋቴቨር ዘ ኔም ኢዝ ታይትሉ እርግጠኛ ስላልሆንኩ ነው። ብዙ ነገሮችን ሲያስተምር አውቃለሁ፣ ብዙ ነገሮችን ሲናገርም አውቃለሁ። ይሄንን ትምህርት በሚመለከት ከድህነት ጋር የተያያዘ እንግዲህ ቤተክርስቲያን በተለይ በክርስትና እምነት ክርስቶስን ምድር ላይ በኖርበት ዘመን እንዳስተማረው ከሆነ ከድሆች ጋር ካጡ ሰዎች ጋር በኃጢአት ውስጥ ካሉ ሰዎች ጋር ራሱን ዝቅ አድርጎ በምድር ላይ የኖርበትን ህይወት መጽሐፍ ቅዱስ ያስተምረናል። ድህነትን አቀረበ እንጂ አላራቀም ክርስቶስ። ስለ ድህነት መጥፎ ነገር መጽሐፍ ቅዱስ አይጠቅስም። በተለያዩ ቦታዎች ላይ ታችሁ ከሆነ ድሆችን እንዳቀረበ እናንተ ድሆች በመንግስተ ሰማያት እንደናንተ ላሉት ናትና የሚል ንግግርም እንደተናገረ በተራራው ላይ ያስተማረውን አስተምሮ ሁላችሁም የምታውቁት ነው። ከድህነት ጋር የተያዘ ያችን ድሃ መበለት ከሁሉም አስበልጦ እንዳያት በጠቅላላ ከቀረጥ ሰብሳቢዎች፣ ከኃጢአተኞች፣ ከድሆች ጋር በሙሉ እድሜውን እንዳሳለፈ የምድር ቆይታውን እንዳሳለፈና ከዚህ ስንቱን ጠቅሼ እንደምችለው አላውቅም። በጣም በብዙ አይነት አስተምሮትና ምሳሌዎች ድሃን ከፍ አድርጎ አክብሮ እንደኖረ እንዳለፈ የምድር ህይወቱን እንዳሳለፈ የሚናገር ነው መጽሐፍ ቅዱስም ቢሆን። ተመልሶ የሚመጣበትም ጊዜ ራሱን መስሏል እኮ እንደ ታሰረ ሰው፣ እንደ ተራበ ሰው፣ እንደ ተጠማ ሰው ታስሬ ጠይቃችሁኛል ወይ? ተጠምቼ አብልታችሁኛል ወይ? ተርቤ አብልታችሁኛል ወይ ብዬ ጠይቃችኋለሁ ሁሉ ብሏል እኮ። ስለዚህ ደሃን እንደዚህ መሳለቂያና ዝቅ አድርጎ ምሳሌ መስጫ ማድረግ ትክክል አይደለም። በመጀመሪያ ሲጀምር አስተምሮቱ አንዳንዴ ከአውድ ውጪ የተረዳችሁት በመንጋት ትፍረዱ ምናምን ይላል። እዚህ ቪዲዮ ላይ ማሳያችሁ አሁን ሙሉ አስተምሮቱን የማቀርብላችሁ ቪዲዮ ይሄን ቪዲዮ ተመልከቱት መጀመሪያ። አሁን አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉ ቻይነት፣ አድራጊነት፣ የጸሎቱን መልስ አባትነቱ ምናምን የምንገመግመው በሰው ነው። በጣም ሳናፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል።
ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን አይልኩም? ለምን ይልካሉ? ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም። ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ። ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ድሃ ያደረገው። ከዛ ሲከተል ስንፍና። እንግዲህ ቪዲዮ ላይ እንዳያችሁ አሁን ቆርጬ ድሃ እና የምትለውን ብቻ አላሳየኋችሁም። ከመጀመሪያ ካመጣጡ ጀምሮ ነው ያሳየኋችሁ። ቤተሰቦቼ ውጭ ነበሩና ሰነፍ ስለሆንኩኝ ጠምዳቸው ነበር። ለምን ገንዘብ አላኩም ብዬ ወይ ኦብቪየስሊ ወጣቶች ብዙ ጊዜ እንደዛ እናደርጋለን። ስንፍና ሰው ያስጠምዳል አያስጠምድም የሚለው ትምህርት ራሱን የቻለ ሆኖ ኦኬ ሰነፎች ናቸውና ቤተሰቦቼ እንደዚህ ጠምዳቸው ነበር። ስለዚህ ሄደ በቃ በስንፍና ሰው ያስጠምዳል፣ አንተ ነህ መስራት ያለብህ እንደዚህ ጥሩ ነው፣ አነሳሽ ትምህርት ነው። ከዛ መጨረሻ ላይ የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም። ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መሳት መጣ። ድሃ ግን ጥቁር ጉንዳን ማለት ነው፣ ነክሶ አይለቅህም። ይሄ አንተ ትምህርት ነው። በነገራችን ላይ ስለራስ ህይወት ሳይሆን የተናገርከው ድሃ እንዲህ አይነት ሰው ነው። ካራክተራይዝ እየተደረገ ነው ድሃ። አሁን እዚህ ጋር ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለከውን ነገር ተናገርክ። ድሃ መርዙን ይተክልብሃል። ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅህም። እንደዚህ ይሄ ምን ያስፈልጋል ነው ሲጀምር። ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ። ጠቢቡ ሰለሞን ጉንዳንን ሄድና ተመልከት አለው። ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን ተካፍሎ መብላቱን፣ ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን፣ ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ። ሁለት ሆድ አለው። አንዱ ሆድ ምግብ የሚበላበት፣ አንዱ ሆድ ሌሎች የሚይዝበት ስቶሬጅ። ከጉንዳን ተማር ጠቢቡ ሰለሞን። መጽሐፍ ቅዱስ ነው የተባለው። በነገራችን ላይ ጉንዳንን ጠቅሶታል በስነ ስርዓት። ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርቱ ሰድሉ ተብሏል። መጽሐፍ ቅዱስ ታነቡ እንደሆነ አላውቅም ምን ያህል ጥልቀት እንዳላችሁ። የማይመሰል ምሳሌ ትመስላላችሁ አንዳንድ ጊዜ። እንዳው ተወው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ድሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው? አንፎርቹኔትሊ ሁላችንም ድሃ ነን። ሀብታም የሆነን ይመስለናል እንጂ ሁላችንም ድሃ ነን። በዓለም ካታጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ድሃ ነን። ኢትዮጵያ ድሃ ናት፣ አፍሪካ ድሃ ነች። ከዛ እንግዲህ ባለጸግነትን አሁን አንተ በምትለው ድሃ መሰረት በገንዘብ ስለሚለካ ማለት ነው፣ በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር ሁላችንም ድሆች ነን። ሀብታም የሚባል ነገር እዚህ ሀገር የለም። ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ድሃን እንደዚህ አድርገህ ማስተማር። አሁን ይሄ ትምህርት ምን ያስተምራል? ድሃ ከነከሰ አይልቅህም፣ ድህነት እንደዚህ ነው ብሎ ድሃን ማስተማር። ተቀምጣችሁ የምትስቁ ሰዎች በሙሉ ያልገድላችሁ ባለጸጋ ሆናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁት ውስጥ 75% ጉንዳኖቹ መሆናችሁ ነው የሚያሳዝነኝ። እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ። ይሄ ከጽድቅ ጋርም አይገናኝም፣ ከምንም ትምህርት ጋርም አይገናኝም። ሰው ከማዋረድና ከመዝለፍ ጋር ይገናኛል። አዎ ኦፍ ኮርስ ይገናኛል። የማይሰጥ ምሳሌ ነው የሰጠው። ሲጀምር ከግል ህይወት ጋር የሚገናኝ ምሳሌ ማለት ነው። የግል ህይወት አለቀ። ቤተሰቦች ሰነፍ ስለነበር ውጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር። ስለዚህ ሰው ከመጥመድ ከምንሰንፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ኪራይ ላይ ውራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው፣ ያስኬዳል። ይሄ ምክር ነው፣ ሁላችንም እንመክራለን። ድሃ ማለት ጥቁር ጉንዳን ነው። ሀብታም አይቀየምም ብዙ ጊዜ አይተህ። ድሃ ግን ከተቀየመ ምናምን ማለት ድህነት እኮ በጣም የሚለፋ የሚሰራ አንገቱን ደፍቶ እንግዲህ ፈተና ነው ህይወት። በነገራችን ላይ ሀብታምነትን ፈተና ነው፣ ድህነትን ፈተና ነው፣ በጣም ታዋቂነትን ፈተና ነው፣ ለፍቶ ማንም ሳያውቅ መቅረትን ፈተና ነው፣ አንገትን ደፍተህ እየለፋ እየተበደልክ መኖርን ፈተና ነው። እሱን ሰብረህ መውጣት በምድር ላይ የሚኖርህ ፈተና ነው፣ ቻሌንጅ ነው። እሱን በአሸናፊነት መውጣት አንድ ጉዳይ ነው። ድሃ የምትሆነው በዚህ ፈተና ውስጥ ስትወድቅ ነው። ድህነት ነሰሰርሊ ከስንፍናና ከመተኛትና ከጸባይ የሚመነጭ አይደለም። ስንት አመለ ሸጋ ሰው ሆኖ በማቴሪያል ደረጃ ድሃ የሆነ ሰው አለ። ድሃ ኮንክ እነግርሃለሁ ብራዘር ብለህ ሪሰርች እንደሰራ ሰው የሆነ አመታዊ ጥናትና ምርምር እንዳደረገ ሰው ወይ ድህነት ነው ወይ ስንፍና ነው ወይ አመል ነው ብለህ መደምደም በምን ዳታ መሰረት ነው? ተገልጾልህ ነው? በምን ዳታ መሰረት ነው ስንፍና እናንተ ነው? ሰነፍ ያልሆነ በጣም ትጉ የሆነ እድሜ ዘመኑን በሙሉ እየሰራ እየለፋ በጉልበቱ ድሃ ሆኖ አንገቱን ደፍቶ በሸጋ አመል እየኖረ ልጆቹን 5-6 ልጆቹን ያሳደገ አባት እናት አለኝ አባት እናት አለኝ ያሳደገች በጣም ድሃ ነው። እጅግ ጨዋ የመጨረሻ ጨዋ በአመሏ ምስጉን
የመጨረሻ ታታሪ ሰራተኛ